ሀብት የሚጀምረው በባንክ ቤት ሳይሆን በአእምሮህ ውስጥ ነው። አስብና ሀብታም ሁን። ቲንክ ኤንድ ግሮ ሪች። በምንኖርበት ዓለም ውስጥ በሚሊዮን የሚቆጠሩ ሰዎች ሌትና ቀን ደክመው ቢሰሩም አሁንም በኢኮኖሚ ችግርና በጭንቀት ውስጥ ይገኛሉ። ለዚህ ደግሞ ብዙዎቻችን የምንሰጠው ምክንያት እድል የለኝም፣ መነሻ ካፒታል የለኝም፣ ወይም የተማርኩበት የትምህርት ዘርፍ በቂ አይደለም የሚል ነው። ናፖሊዮን ሂል እንደሚለው ሀብት የሚመጣው ከአጋጣሚ ወይም ከእድል ሳይሆን በአእምሮ ውስጥ ከሚቀረጽ የአሸናፊነት ስነ ልቦና ነው። ሀብት የሚጀምረው በባንክ ቤት ሳይሆን በአእምሮ ውስጥ ነው። ታዲያ እንዴት ነው አእምሯችንን ለሀብት ማመንጫነት የምናዘጋጀው? ናፖሊዮን ሂል የጻፈው ቲንክ ኤንድ ግሮ ሪች ወይም አስብና ሀብታም ሁን የሚለውን መጽሐፍ በመዳሰስ ቁልፍ ነገሮችን እንዳስሳለን። አብራችሁ ይቆዩ። ናፖሊዮን ሂል ቲንክ ኤንድ ግሮ ሪች በሚለው መጽሐፉ ስኬታማ ለመሆን የሚያገለግሉ 6 ዋና ዋና ነጥቦችን ከፋፍሎ ያስቀምጥልናል። የመጀመሪያው ከፍተኛ ፍላጎት ወይም ዲዛይር የሚለው ነው። ስኬት የሚጀምረው በዝምታ ከሚመኙት ምኞት ሳይሆን እንቅልፍ ከሚነሳ የሚነድ ፍላጎት ነው። አንድ ሰው የሚፈልገውን ነገር በግልጽ ለይቶ ማወቅና ያንን ለማሳካት ቆራጥ መሆን አለበት። ሀብትን ወይም ብልጽግናን ዝም ብሎ መመኘት ዋጋ የለውም። ሀብታም ለመሆን ከውስጥ የመነጨ ሀብታም የመሆን ፍላጎት ያስፈልጋል። ምኞቱ ግን በእኛ አቅም ሊሳካ የሚችል ሊደረስበት የሚችል መሆን ያለበት እንጂ ቅዠት መሆን የለበትም። ምን ያህል ገንዘብ እንደምትፈልግ፣ መቼ እንደምትፈልግ እና ለዛ ገንዘብ ምን መስዋዕት እንደምትከፍል በትክክል ዛሬውኑ መወሰን አለብህ። ፍላጎታችን በጊዜ የተወሰነና ሊጨበጥ የሚችል መሆን ግድ ይለዋል። የሁሉ ነገር መነሻ ሀሳብ ነው። ሀሳብ ወደ ተግባር ተለውጦ ፍሬውን የምናየው ነውና። ሁለተኛ ጽኑ እምነት ነው። እምነት ማለት የእርግጠኝነት ስሜትን መላበስ ማለት ነው። ፍላጎታችን እውን እንደሚሆን እርግጠኛ መሆን ማለት ነው። ያሰብነውን እንደምናሳካው ያለማወላወል ወኔን መላበስ ማለት ነው። የፈለጉትን ነገር ማሳካት እንደሚቻል በአእምሮ ውስጥ ማረጋገጥ መቻል ማለት ነው። እምነት ማለት ገና ያልታየውን ውጤት እንደተገኘ አድርጎ በአእምሮ የመሳል ብቃት ነው። አንድ ሰው ወደ ቤተ ክርስቲያን የሚሄደው ለመጽደቅ እንጂ ለመጽደቅ ወይም ለመኮነን የሚል የተከፈለ ሀሳብ ይዞ አይደለም። ወደ ስራ ለመግባትና የምንፈልገውን ነገር ለማሳካት የፈለግነውን እንደምናገኝ ያለ ጥርጥር በሙሉ ልብ ማመን አለብን። አንድ አትሌት ዋንጫ ማግኘት አለብኝ ብሎ ካሰበ ሁሉን ነገር ተቋቁሞ ወርቁን ለማምጣት ብቻ ይሰራል። አእምሮህ ሊያሳካው እንደሚችል ካላመነ አካልህ አይንቀሳቀስም። እምነት ማለት ገና ያልታየን ነገር እንደተጨበጠ አድርጎ የማሰብ ጥበብ ነውና። ለማሸነፍ ስትጫወት በወኔ ትጫወታለህ። ላለመሸነፍ ስትጫወት ግን እያወላወልህ ትጫወታለህና የመሸነፍ እድልህ ሰፊ ነው። ስለዚህ ሁሌ ለማሸነፍ ብቻ ተጫወት። ሶስተኛ በራስ መተማመን ወይም ራስን ማመን ነው። በራስ መተማመን ማለት መስራት እንደምትችል፣ ማሳካት እንደምትችል፣ አቅም እንዳለህ ለራስህ አዎንታዊ ነገር መንገር ማለት ነው። የሰው ልጅ በተፈጥሮ ላይ እንዲመራመርና አሻሽሎ እንዲሰራ ሙሉ ስልጣንና አቅም ያለው ፍጥረት ነው። መስራት እችላለሁ ብሎ ካመነ መስራት ይችላል። እምነት ግን እውን እንዲሆን ጠንክሮ መስራት፣ ዋጋ መክፈል እንዲሁም ውጤቱ እስኪመጣ መታገስ ያስፈልጋል። ንቃተ ህሊናህን በየቀኑ በፖዘቲቭ ንግግሮች መመገብ ያስፈልጋል። ያስቀመጥናቸውን ግቦች ደጋግሞ ማንበብ ይገባል። አእምሮህ ደጋግመህ የነገርከውን ነገር እንደ እውነት ይቀበለዋል። ሀሳብ ዘር ነው በተግባር የሚታጨድ። ሰው የሀሳቡ ውጤት ነውና ዛሬ የደረስንበትና ነገ የምንደርስበት የሀሳቦቻችን ውጤት በመሆኑ ዛሬ ለነገ ምን እንደምንዘራ በትክክል ማወቅና መረዳት ያስፈልጋል። አራተኛ ልዩ ክህሎት ወይም ስፔሻላይዝድ ስኪልን ዲቨሎፕ አድርግ። አጠቃላይ እውቀት ወይም ጀነራል ኖሌጅ ብቻውን ሀብታም አያደርግም። ዩኒቨርሲቲ ስለሄድክ ብቻ ሀብታም አትሆንም። አካውንታንት ስለሆንክ ብቻ የአካውንቲንግ እውቀት ስላለ ብቻ ብር ልትቆጥብ አትችልም። ለምትፈልገው ግብ የሚረዳህን ልዩ እውቀት
መገብየትና ያንን እውቀት ወደ ተግባር መለወጥ መቻል አለብህ። አንድ ነገር ላይ ተፈላጊ የሚያደርግን ክህሎት ማዳበር ዘመኑ የሚጠይቀው ግዴታ ነው። ሁሉን መሆን አይቻልም። ስለዚህ ትኩረትህን ግብህ ላይና አንድ ነገር ላይ ብቻ አድርግ። አንዱን መርጠህ ግብህን ለማሳካት በትክክል ፎከስ አድርገህ መስራት ይገባሃል። አምስተኛ ጽናት ወይም ዲስፕሊን መያዝ ነው። አላማችንን እስከምናሳካ ድረስ ሁሉን ተቋቁመን ለግባችን መጽናት ያስፈልጋል። ሰዎች ብዙ ርቀት ሂደው ብዙ ዋጋ ከፍለው የልፋታቸውን ፍሬ ሊመገቡ ሲሉ ተስፋ ይቆርጣሉ። ካልባረከኝ አልለቅህም እንዳለ ቅዱስ ያዕቆብ ያሰቡትን ለማሳካት የሚመጣውን ሁሉ ለመቀበል መዘጋጀት ያስፈልጋል። አብዛኛው ሰው ስኬት አፍንጫው ስር ሲደርስ ተስፋ ቆርጦ ይቆማል። በፈተና መጽናት፣ በተስፋ መራመድ ያስፈልጋል። ውድቀት ለጊዜው የሚመጣ እንቅፋት እንጂ የመጨረሻ መድረሻ አይደለምና ላጋጠመን ፈተና የምንሰጠው ምላሽ የምንደርስበትን መዳረሻና የምንሄድበትን ርቀታችንን ይወስነዋል። ማሸነፍ የሚፈልግ ሰው አልችልም የሚለውን ቃል ከመዝገበ ቃላቱ ማጥፋት አለበት። በመዝራትና በማጨድ መካከል ያለውን የተፈጥሮ ጊዜ መጠበቅ ግዴታ ነው። ዛሬውኑ ዘርቶ ዛሬውኑ የሚያጭድ የለምና። ስድስተኛ ከስኬታማ ሰዎች ጋር አብረህ ስራ። የተሻለ ለመስራትና ሰዎች ከደረሱበት ለመድረስ መንገዳቸውን መከተል ያስፈልጋል። የስኬታማ ሰዎችን መንገድ መከተል ድካምን ይቀንሳል፣ ቶሎ ወደ ስኬት ያደርሳል። የሄዱበትን መንገድ ካልተከተል ከደረሱበት አንደርስምና። ማንም ሰው ብቻውን ትልቅ ሀብት አያፈራም። ካንተ የተሻለ እውቀትና ክህሎት ካላቸው ሰዎች ጋር ተቀናጅተህ ስራ። የሁለት ሰዎች አእምሮ ሲገናኝ ሶስተኛና የማይታይ ኃይል ይፈጥራል እንደሚባለው ሀብታም ለመሆን መጀመሪያ አሳቢ መሆን አለብህ። ሁሉ ነገር ከሀሳብ ይነሳልና መጽሐፉ እንደሚለው ሀሳቦች የዛሬ ዘሮች ነገ ፍሬ የሚያፈሩ ዛፎች ናቸው ይለናል። የምንዘራው ዘር የምናገኘውን ፍሬ ይወስነዋልና ዛሬ ምን እንደምንዘራ በሚገባ በማሰብ የነገ መልካም ፍሬያችንን በእጃችን መያዝ ይገባናል።